የተከበራችሁ ልክ ቃለ መጠይቁ ሲጀመር ሁላችንም ገስት ላይ ያለን ሰዎች ሚዩት እናደርጋለን። ጥያቄ ካላችሁ ጥያቄያችሁን በውስጥ ታደርጋላችሁ። ሌላው ድጋሚ ምናልባት ጊዜ ካለን ልክ እንደባለፈው በመጨረሻ ላይ ገስት ላይ ያስገባናችሁ ጥያቄያችሁን ለነብሮ ወይም አበባው አበበ የምታቀርቡ ይሆናል። ስለሆነም በምናደርገው ተሳትፎ ውስጥ እንግዲህ ማንኛውንም አይነት የፖለቲካ አቋምና ሀሳብ መሰንዘር የተከለከለ ነው። ማንኛውንም ሃይማኖታዊ ትችትም ሆነ ውዳሴ ማቅረብም እንደዚሁ የተከለከለ ነው። ቤቱ ነፃና ገለልተኛ ብቸኛ ስለ አምባችን አስተዳደግና ትዝታችንን የምንጋራበት መሆኑን አውቃችሁ ንቁ ተሳትፎ እንድታደርጉ በአስተያየት መስጫው ላይ እንጠይቃችኋለን። እናመሰግናለን። እንግዲህ ያሊትዬ ኦኬ፣ እንደምን አመሻ አበባው? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እሺ፣ ጥያቄያችንን ከመጀመራችን በፊት አስተዋውቀን። ያው እኛ እናውቃለን፣ ግን የማያውቁ ውጭ ሆነው የሚሰሙ ሰዎች ስላሉ ስምህን እና ቅጽል ስምህን ያው እንትን በለን ንገረን እስቲ። የተወለድኩት ጅጅጋ ነው፣ ያደግኩት አምባ ነው። አበበ እባላለሁ። እሺ አበባው እናመሰግናለን። የመጀመሪያውን ጥያቄ የምናደርገው ምንድን ነው አበባው? አምባ የገባህበትን ዓመተ ምህረትና ከነማ ጋር እንደገባ እስኪ አስታውሰን። ወደ 06 ጂዋን ክፍል ገባው። ከዛ በ1996 ከዛ በኋላ 77 ላይ ከእንደገና ከዛ አውጥተው ወደ ሴቶች ብሎክ 3ኛ ብሎክ ገባው። ቆይ አበባው፣ ከ3ኛ ብሎክ በኋላ ደግሞ ቆይ አበባው የምጠይቅን ብቻ ነው የምትመልስልኝ። አሁን እነዛ ወደ ኦጋዴን ወደ ወንዶች ብሎክ መች ገባ ምናምን የሚለው ጥያቄ ወደኋላ ስለሚመጣ እኔ ብቻ የምጠይቅህን እንትን ነው የምትመልስልኝ። እዛ አምባ ስገባ አንተ ብቻ ነው የገባኸው ወይስ አብረው የገቡ እንትኖች አሉ? እነሱ ካሉ እነማን እንደሆኑ ብታስታውሰን። የገባ ነው ቢያንስ ወደ 6 ወራል እንሆናለን የገባ ነው። ኧረ እባክህ 6 ወራል ሙሉ? ሐረር ከድሬዳዋ እነማን ነበሩ እስቲ የምታስታውሳቸው ከሆነ? አንድ ላይ ያደረጉንና ወይኔ ያን ጊዜ ብዙማ እያለቀስን ነው። ከእናቶቻችን ተቀምጠን የተወሰድነው እያለቀሱ ነው። ያን ጊዜ ማን የሚሆን አታውቅማ። ያው እናትና እናትን ብቻ ነው የምታውቀው። እምልህ የኦራሉን ብዛት እንዴት አወቅኸው ታዲያ? ጉዳይ የለም። የኦራሉን ብዛት ራሱ እዛው ጽፈው ሲሰጧቸው አይቼ ነዋ። እሺ 9 መኪና ምናምን ይለዋል ሰውየው። በጣም ጥሩ። እዛ አምባ ስትገባ ድሬዳዋ ወሰዱን። እሺ ቀጥል። እሺ ቀጥል። ድሬዳዋ ወሰዱን። ከድሬዳዋ ባቡር መጣ። ገላችንን እያጠቡ ባቡር ላይ ጫኑን። የሆነ ነጭ ጋቢ ልብስ ሰጡን። ወደ አምባ ገባን እየጨፈርን ነው። በጣም ጥሩ። እስኪ ግማሹ ያለቅሳል፣ ግማሹ ያስታውካል። አዎ መኪናይቱ ማቅም የሚያስታውካለ። ትዝ ይለኛል አንድ የሆነች ሴት ልጅ መልሹ አለሙ ራሱ ትንሽ ትዝ ትለኛለች። መልሹ አለሙ አስታውሳታለሁ። እኛ አይነት ላይ ነበረች። እንዴት ነበር አቀባበላቸው? ልክ እናንተ ወደ እንትን ስገቡ ማለት ነው 06 የምታስታውሰው ከሆነ በስንት ሰዓት ገባችሁ? ልማት ማብራሪያ እንጨምርበት። ጋር ከጅጅጋ ጀምራችሁ ከሐረር ጀምራችሁ ከድሬዳዋ ጀምራችሁ ነው በኤሌክትሪክና ኦራል የመጣችሁት ወይስ ደግሞ ከአዲስ አበባ ነው? አብራራለሁ። ከዛ ከጅጅጋ ተሰበሰብን። ከዛ በኋላ አንተዋወቅም። ከዚህ ደግሞ
ወታደሮች ካምፕ አስገቡን። ከዛ ደግሞ የሆነ አይፋ የሚመስል ደስ የሚል መኪና ነው፣ እንዳይሱዙ ነው የሚበረው። ዘለን እንዳናመልጥ ምን ይሁን እሺ ወታደር እንደዚህ ከቦናል። ከዛ በኋላ የተወሰዱን ሀረርም የሆነ ካምፕ ገባን። እዛም የነበሩትን ሰበሰቡ፣ ጫኑን። ድሬዳዋ ድንኳን ውስጥ አስቀመጡን። እሺ ግማሹ ያለቅሳል፣ ግማሹ እናቴ ይላል፣ ግማሹ ጡት ይላል። እዛ አስገቡን። ባቡሩ መጣ። እሺ ምን ውሃ የሆነ ባቡር ነው የመጣልን። ያን ጊዜ መጣ። እሱ ተሰልፎ 5 ባቡሩን 2 ባቡሩን ብቻ ትዝ አይለኝም ተሳፈርን። በመኪና የሚጅ ስለማላቅ በቃ እኔም ይርገበገባል። አምባ ገባን። አምባ እንደገባን አምባ ስገባ እንዴት ነበር አቀባበላቸው ምናምን? ስንት ሰዓት ገባችሁ? እነማንን ታስታውሳለህ? ማታ ላይ ነው የገባ ነው። ኦኬ ማታ ላይ ገባን። የሆነ ደስ የሚል የሆነ ክክና ስጋ ነገር ምናምን አቀረቡልን። ጸጉራችንን እያሻሹ ምን እያሉ ስም መጠራት ተጀመረ። ስም እየተጠራ ተለያየን። የሀገር ልጅ አሁን እንትና ማነው አሁን ዶቢ የሚባል ልጅ አለ፣ ሹፌር የሆነ እሱ አሁን ጎረቤትም ስለነበርን ዶምቢ። ኦኬ አንተነህ ኃይሉ የሚባል ልጅ የዘራይ ልጅ እና እሱ ጎረቤት ስለነበርን በግድኔ ያላቀቁን እየተለቃቀትን ተቃቅፈን። በጣም ጥሩ። ከዛ በኋላ ለያዩን። እሱ ሰብላ ቤት፣ እኔ 06 ገባው። እሺ 06 አንዴ ምስራቅ በቀለ ይቅርታ፣ እንትንሽ የሚውት ታደርጊዋለሽ? እኔ አረጋታለሁ። እሺ ልማት ለምን አትቀጥልም? አብሽር አበባው 06 ጀስ ምን ክፍል ነው ያልከኝ? ምናምን ጂቱ ነኝ ወይስ ምንድን ነበርክ? ጂዋን። እኔ ጂዋን። እሺ እናንተ ክፍል የነበሩት እነማን ናቸው? እስቲ አስታውሰኝ። ማሙሽ ነበር፣ መልስ ታረቀኝ፣ ማን ነው ብርጎ ማ ነበር? ብርጎ ሙሉጌታ ሙሉጌታ ሙሉነህ። አዎ ሙሉነህ ሙና ማለት ነው። ሙሉነህ ሙና። እስኪ የረብናት 06 እስኪ የረብናት ህይወትን አስታውሰን እስኪ። እንዴት ነበር የምትመገቡት? የሆነ እንትን ሰዓት ምናምን ይሄ የምትጠጡት ነገር አለ መክሰስ ላይ የምትጠጡትን ይሄ የቃቃ ጨዋታውን እስኪ የምታስታውሰውን ነገር እስኪ እንትን በለን። የአሜሪካ ከቃቃ የአሜሪካ ጭቃ ትዝ ይለኛል። ምሰራት እንትን የሆነች እንደ የሆነች ብቻ ያው ብዙም እንትና የአሜሪካ ጭቃው ነበር ደስ የሚለኝ። ሳኝከው ራሱ በትበቱ ከቶኝ ተገረፍኩኝ። እንደገና ደግሞ ተሰልፈ ትሄዳለህ። ምግብ ከበላ በኋላ አንገት ላይ ማረብ ተደርጎ እጅን እንዲህ አንዱ እስኪጨርስ ትጠብቃለህ። አንድ ላይ ተነስተህ ታጥበን ብለህ ወደ ብሎክ ትገባለህ። አንዱ ወደዛ፣ አንዱ ወደዚህ፣ አንዱ ወደዛ በፓንት ነው የምትተኝ። እሺ አበባው ብዙም ያው እንግዲህ ምናምን 06 አቤት። እሺ የ06 ህይወት ያው ብዙም የሚታወስ ነገር የለውም። ያው ጨዋታው ምናምን እንዳለ ሆኖ ከ06 ልክ ኦኬሽ ወዴት መንደር ተቀየርክ? የተቀየርኩት ኡጋዴ ገባው። ኡጋዴ 3ኛ ብሎ ገባው 4 ቁጥር። ኦኬ ዓመተ ምህረቱ መች ነው? ከዛ እኛ ጋር የነበሩት እንዲያውም እኛ ስንመጣ እነ ተዘራ ከበደ እነ ማስታወስ ተዘራ ከበደ ማን ነው በለጠ ዳዲ የሚባል ልጅ ነበር እዛ የገባሁት
ከዛ እዛው ተቀመጥን። አለቃችን ራሱ ተዘራ ከበደ የሚባል ትዝ ይለኛል። 6 ቁጥር ገባው። እነ ዳንኤል ማን ነው? እኔ ዳንኤል ክብሮም ኃይሌ ቆይ ነብሮዬ ሴቶች ብሎ ከዛ በኋላ እሺ የኖ ወደ ኦጋዴን መጀመሪያ ወደ ኦጋዴን ልክ የገባህበትን እንትን ንገረን፣ ዓመተ ምህረት ንገረን እና ኦጋዴን ስትገቡ እንዴት ነበር አቀባበላችሁ? ሞግዚቶቻችሁ እነማን ነበሩ? እና አንተ ክፍል የነበሩትን ልጆች አስታውሰን፣ እንዴት ነበር የምትኖሩት? ይሄን አጠቃላይ ሲያስታውሰን። የምንኖረው አንድ ላይ ነበር። ያው 6 ቁጥር ገባን። ከ6 ቁጥር ዘራይና ምንድን ነው ቅልቅል ተብሎ ተሸጋሽገን ግማሹ ወደዛ ሄደ። እነ በለጠ ዳዲ፣ ዘላለም እንደሻው ምናምን የሚባሉ ልጆች እነሱ ነበርን አንድ ላይ። እነሱ ዘራይ ገቡ። እኛን ጠቅልለው ወዴት ገባን? 4 ቁጥር ገባው። 3 ያብለው ከ4 ቁጥር ያን ጊዜ በድሉ ጸጋዬ፣ ጂቦ፣ ተዘራ ከበደ። ስንት ዓመተ ምህረት ማለት ነው አንተ የገባው? ከበደ እናንተና ማኔ 77 ማለት ነው። 78 አካባቢ ይሆናል። 78 ይሆናል። ያው እንደዚያ ይሆናል። እዛ ገባን። ከዛ በኋላ እዛው ስንዳክሯልን ምንትን እዛ ህይወት ነው ማን የምትባል አንድ ትግሬ ነበረች ሞግዚቷ ማስታውሳት ትንሽ። እሺ አንድ ጊዜ እንትን አልችልም እኔ ትግርኛ ምን ማለት እንደሆነ አላውቅም። ወፍ እንትን ላይ ያለች ዛፍ ላይ። ከዛ በኋላ እኔ ትግርኛ ማወቄን ብዬ ድንጋይ እየወረወርኩ ምትራበኒ ምናምን እላለሁ። አንተ ምንድነው የምትለው ምናምን አለኝ። ምትራበኒ ነው በልና እዚህ ጋር ብላ እንዴት እንደደበደበች ትዝ ይለኛል በጣም። እግዚአብሔር ማርያም ምንድነው የምትለው ነብሮ እያልኳት ነው። እዛስ ምን ያህል ዓመት ቆየ? እዛ 1 ዓመት ወይስ 2 ዓመት ነው የቆየው? ሴቶች 3 ያብሎክ 1 ዓመት ይሁን 2 ዓመት ይሁን 1 ዓመት እንደዛ ይመስለኛል ያው የተቀመጥኩት። ኦኬ አባጦራችሁስ ማን ነበር? እንዴት ነበር ምግብ ቤቱን ምናምን አስታውሰኝ እስኪ። እዛ ያለውን እስቲ። ሁሌ እኔ አሁን ከእንትና ጋር ተተዋውቄ ማን ነው በድሉ ጸጋዬ ጋር ከሱ ጋር ጓደኛ ነን። ሁሌ መጨረሻ ነው ከምግብ ቤት ምን መጣው ወዳችን ተወጥሮ እሱ እንዲያው እያለቀሰ ይዤው የምመጣው ነው የነበርኩት። ልብስ በእንትን መስፋቱ ላይ ያስተማረኝ እሱ ነው። በድሉ ጸጋዬ አንድ ላይ እየነበርን ሲያብረክ ማለት ነው ሴቶች ብሎ በድሉ ጸጋዬ ትዝ ይለኛል። ለምን ጎንና ጎን ነው የምንተኛው። ሽንቱ መከራ ነው። በቃ ያው አንድ ላይ ነበር። እሺ ከዛ 1 ዓመት በኋላ ሌሎችን አላስታውስም። ከዛ 1 ዓመት በኋላ ወዴት ነው እንትን የተቀየርከው? ቀጥታ 5ኛ ብሎክ ገባው። 5ኛ ብሎክ ስንት ቁጥር? 6 ቁጥር። እስኪ 6 ቁጥር እንዴት ነበር መጀመሪያ ወንዶች ብሎክ ስትገባ እዛ የነበሩት ልጆች እንዴት ተቀበሏችሁ? ሞግዚቶች አባጦሮች እንዴት ተቀበሏችሁ? ሲቀጥል ደግሞ አንተ ክፍል የነበሩትን ልጆች አስታውሰን እስኪ። ሲቀበሉም በክብር ነው፣ ግን ከፍቶኛል ያን ጊዜ በጣም በቃ አብሮኝ የነበሩት በብዛት የገቡት 4ኛ ብሎክ ነው። እኔ ብቻ ነኝ ተገጥዬ እዛ የገባሁት ታውቃለህ። አዘንኩ፣ አለቀስኩ፣ ብናል ቀይሩኝ ብል የሚሰማኝ ሰው ጠፋ። ጀማላሩም እኛ እናሳድጋለን አለኝ፣ እኛ ያለን አለኝ። ለካስ ያው ለመቀባበል ነው ለካስ። ያው ምንም ማድረግ አይቻልም። እዛ ገባው ብቻዬን እንደዚሁ እንዳነባው ከሾክ የተጠጋ እንትን ሆንኩ እላለሁ። ቁልቋል። እነማ ነበሩ አንተ ክፍል? እኛ ክፍል የነበሩት ማን መሰሉ? ካሳሁን ረጋሳ፣ እሺ፣ ሽመልስ መኮረኒ የሚባል ልጅ፣ ሙሉጌታ ሞላ፣ ግርች፣ ቴድሮስ ካሳ፣ ገዛኸኝ፣ ማመድ ሲራጅ፣ ባሳዝነው ደሜ፣ እነኝን አስታውሳለሁ። ሌሎችም አሉ ግን
ፊቶስ የመጡልኝ ፊቶ እነኚህ ናቸው። በደንብ ፊቶ ማስታወሳቸው ዳዊት ፓስታ ባየው እንዲፍራው ፊቶ ፊቶ እነሱ ሌላ ክፍል ናቸው። ሌላ አንድ ክፍል ብሎክ ነው ናቸው። ባየው እንጂ ሌላ እንዲፍራው ፊቶ 5 ቁጥር ነው። 5 ቁጥር ነበር ፊቶ። ባየው እንዲፍራው እሱኛ ክፍል በቃ እንጀራ 8 ቁጥር 8 ነበር። ቁጥር ነበር። በቃ እሱ እንጀራ መጨረሻ ላይ ነው አይደለም እያልን ነው የምንገናኘው እንጂ አንድ ክፍል አልነበርንም። ከኛ ጋር የነበሩት እነኚህ ናቸው። በሞላ ጎደል እነኚህ ናቸው። ኦኬ እሺ፣ በጣም ጥሩ። አለቃችን ጀማላሩ ነበር። ጀማላሩ እሺ፣ የአምስት ያውሎክ እስኪ እንትኖችን አስታውሰን፣ አባ ጦሮችና እንትኖችን አስታውሰን፣ አባ ጦሮች ሞግዚቶችንና ብሎክ ኃላፊዎች። ከብሎክ ኃላፊ መጅድ ዳልጋ ተገኔ፣ ከአባ ጦሮች ደግሞ እሸቴ በሻ። ያው ማንም አይጠፋውም እሸቴ በሻ፣ ነፍሱን በገነት ያኑረው። በቃ እነኝን አስታውሳለሁ። እሺ ጀስ የአምስት ያውሎክን ታሪክ እናወረዋለን። እስቲ የምታስታውሳቸው ከሆነ ያው እኛን እንድናድግ እዛ አምባ ውስጥ ጀስ ብዙ ሰራተኞች እንትን አድርገዋል እና ከነዛ ውስጥ አስተማሪዎቻችንና ጀስ ምግብ የሚያበስሉ ወይም ደግሞ የሚያቀርቡልን ነበሩ እና እስኪ እነሱን እስኪ አስታውሰን በስም። ከምግብ ቤት እኩሳ ትዝ ይለኛል፣ በሽር ትዝ ይለኛል፣ ገነሞ፣ ፊጦ። ነብሮ ጎበዝ ነህ እኮ አትረሳም። እሺ በሆነኔ እሺ እነኝን ከበደ የሚባል ደግሞ አንዱ ላሞ ብርድ ልብስ ሸቄልት ያስያዘኛለ። እሱም አለ ከበደ የሚባል ሰላምና መረጋጋት ሁላ ሆኖ ስንት ነገር ነው ያደረሰብኝ። ችግር የለውም። እነኝን አስታውሳለሁ። ኦኬ እሺ፣ አስተማሪዎችህንስ? አስተማሪ ሰነፍ ስለሆንኩ እንኳን ትንሽ ነው ማስታውሰው። ሽታን አስታውሳለሁ፣ ነፍሱን ይማረው። ኪዱን አስታውሳለሁ፣ በተለይ ጮፈሬን አስታውሳለሁ፣ ባዩሽ የምትባል አስታውሳለሁ፣ ትዕግስት ደባሱን አስታውሳለሁ። ኦኬ እና አብደላስ? እና አብደላ አስተማሪ እና አብደላ ቲቸር አብደላ አስታውሳለሁ፣ ግን አርፏል ብዬ ነው እንጂ አስታውሳለሁ። አብደላ አሊማ ምርጥ ዋና አስተማሪ ነበር። በጣም ነው በጣም። እሺ ነብሮ፣ ያው እንግዲህ ጨዋታችን እንግዲህ አንተ ጋር ያለ ጨዋታ በጣም በሀያም አይጫንም እና አሁን ምንድን ነው የምትነግረን? ብሎክ ውስጥ ጀስ ብሎክ ውስጥ ያለ ልክ አንተ ጀስ ብሎክ ውስጥ ያለህ ምና ባህሪና ውጭ ያለህን ባህሪን እስኪ እንትን አስታውሰን እስኪ ነብሮ። ያው እኛ የምናቀህ እናውቃለን፣ ግን የማያውቅ ደግሞ አለ በጣም ብዙ ሺህ ሰውና እስኪ ጀስ ማን ነው ነብሮ አስታውሰን እና ይሄ እንትን ስምን እንዴት እንደወጣልህ ደግሞ ቅጽል ስምህ እንዴት እንደወጣልን በዛው አያይዘ። ቅጽል ስሜ ወጣልኝ አጋጣሚ ከዛፍ ላይ ሲዘላዩኝና እነ ማን ነው የሚባሉ 5 ቁጥር የነበረ ልጅ ማን ነው አሁን ዶክተር ነው ማን መሰለ በእናትህ እነ ኃይሌ ጉሩሙ እነ ይታገሱ ጌትነት ክፍል የነበረ ልጅ ነበር። በጣም ሀብታሙ ማን ነው የሚባል ጎበዝ ተማሪ ነበር። እሱ አይቶ ነው ዝለል እያለ እንደዛ ስዘልና ስደባደብ ሲያየኝ ያን ጊዜ ድብድብ እኮ ነበረ። ያው እንትን ነበር ፋሽንም ነበር። አዎ ልክ ነህ። ትደባደባለህ። ፋሽንም ነበር። 3 ቁጥር ነው ድብድቡ። እነ አዲስ ተሰማ እነ ባሳዝነው የሚባል ልጅ አንድ ቀይ ረጅም ልጅ ነበር። እዛ ነው የምትደባደበው። ካሸነፍ በቃ፣ ካላሸነፍ ግን እግር እንትን ውስጥ ይገባና ይዞርላል። ሳይክል እንትን ውስጥ ካቴና ውስጥ ደም በደም ስትሆን ድጋሚ ትደባደባለህ። እሺ፣ አለበለዚያ ኤሌክትሪክ ያዝን ትባላለህ። ብዙ ነገር ትባላለህ። እንዴት ነበር ባህሪን እስኪ ንገረን። ምንም የሚጥለኝም ሰው የለም። ባህሪ በጣም ከሰው ተግባቢ፣ የዋህ፣ ትሁት፣ ሰው ላይ ማልጨክን ሰው ነኝ። የሰው ነገር ያሳዝነኛል። እንደ ራሴ ነው የማየው።
ውጭስ ያለ ባህሪ ኖ ኖ አሁን የምትነግረን ጨነቅ ማለት አልፈልግም። እንትን ነው ስለ ባህሪ ጀስ ማለት አምባ ውስጥ እያለ ሞር የምታዘወትራቸው ጨዋታዎች አምባ ውስጥማ እያለው እኔ በብዛት አምባ ሆኜ የማዘወትረው ጨዋታ ቴዘር አዘወትራለሁ። ከዛ ውጭ ደግሞ ጅዶ ነው የማሳልፈው እና ብዙ ጨዋታ አልችልም። ብዙ ጨዋታ ተጫውቼ አላውቅም አምባ ውስጥ። እሺ እዛ 5 ያብሎክ በጣም ምናምን ቤስት ወይም ደግሞ የሆነ ቦታ በቃ አብራችሁ ማትለያዩ የምትዋደዱ በቃ ብዙ ጊዜ አብራችሁ የምትሆኑት ሰው ወይም ደግሞ አብሮ ያደገ ወንድም ማን ነው እስቲ? ሙሉን ገሌ ብዬ መጥራት አልችልም። ሁሉም ለእኔ አንድ ነው። ኖ ይኸውልህ ሁላችንም አንድ ነን። ግን በቃ የሆነ አብሮ ምናምን ቢሆን ምናምን ደስ የሚልህ ወይ የሆነ ቦታ ስትሄዱ ማትለያዩ። እኔ አዳነ ቢኖ፣ መልስ ታረቀኝ፣ ባየው እንዲፍራው፣ ሌላ ማን ነው? የመጀመሪያ የድሮ ጓደኛ ኢሳያስ ከበደ የሚባልኝ ነበር። እብጽል እብጽል አወኳት። እና ያሰበ ተፈሪ ልጅ አግኝቼው አልቅሶ አላወቀኝም በስንት ጊዜ። ኧረ እባክህ አሁንም አለች እብጽል ግን አለ። ቀልቶ ምን ያክላል ኦነግ ሆኗል እንጂ አለ። አቦ ካገኘው በዚህ አጋጣሚ ሰላም ትልልኛለህ በእናትህ። አሁን እኔ ባለፈው ፈልጌ ዋጣሁት እንጂ አምሮበት አለ። አንድ ጊዜ ተገናኝተን አልቅሶ እኔ ጋር ቤርጎ ነው ማድረው ብዬው ቤርጎ አድሮ ምን ብሎ ነው የሸኝ። በጣም ደስ ይላል። አሰበ ተፈሪ ላይ ተገናኝተን 2 ጊዜ አግኝቼዋለሁ። በህይወቴ ማግኘት ፈልግ ነበር። እሱ ተገናኝተናል አንድ ጊዜ ብቻ በቃ። እስኪ አበባው ጀስ መቼስ የአምባን ነገር ምንም አውርተንም ጀስ ብናወራ ምናምን 1 ዓመት ምናምን አይበቃንም። ግን አሁን ያለችን ሰዓት እጅግ አጭር ሰዓት ናት። ግን የምችለውን ያህል እስኪ አውራለን ስለ 5 ያብሎክ ስለ 5 ያብሎክ በቃ እዛ ስለሚያስቅ ነገር ስለነ ኩሻ ስለነ ብይዴ ስለሚያስቁ ምናምን እንትኖች ምናምን ጓደኞች እዛ አባጦሮችን ጋር እንትን ስለምትለው በቃ እዛ ውስጥ እስኪ አጠቃላይ እስኪ እንትን በለኝ እስኪ አስታውሰኝ እስቲ በቃ 5 ያብሎክ የምታረጋቸው ሸሮች እንደዚህ ጥያቄውን በእንደዚህ አይነት መንገድ ብንጠይቀውስ ነብሮ ለምሳሌ ስለ አባቡሽ ታሪኩ የነበረ ገጠመኛል ስለነ መቀንጅራ አለ ስለነ ኩሻ እነዚህን አስመልክቶ ደምኪያር ምናምን እነዚህ እንደው ትውስታ ውስጥ ያሉትን በታጫወተን በተለይ ስለ አባቡሽ ታሪኩ። እሺ አባቡሽ ታሪኩ ማለት ምንም ማቅ የዋሰው ነው። ያው አንዳንድ ጊዜ ያው ይነሳበታል። የዋሮ ኪሊፔን ጥርስ ያረገፈ ነው አባቡሽ ታሪኩ ማለት እና አንድ ጊዜ እሸቴ በሻ እየዞረ እንትን ይላል ሮንድ ያደርጋል። 3 አንሶላ 2 አልጋ ልብስ ጠቅልሎ ምን እያረክ ነው ምናምን አለው። ደርሶበት ስፖርት እየሰራው ነው እንዴ አለ። እዛ መጅድ እዛ ስብሰባ ላይ ነው። እሱ እኮ ገብቶ አንሶላና ጠብጥሞ ይዞት መጣ። እዛ አንሶላውና እንትኑን ተቀበለውና አስተያየት ስብሰባው ሳያልቅ አዲስ ስፖርት መጥቷል ምናምን ይላል። እዛ መጅድ ጨውለ ራስ ስትል ጣፍጥ አለበለዚያ ድንጋይ አይነት ለብድ ወረወራለ እያለ እየለፈለፈ ነው። ድፈሱን ይፈሳል። አሁን የፈሳሱ አጥንቂት ውስጥ ጨምረ ከዛ በኋላ ይዞት መጣ አባቡሽ ታሪኩን። እኔ አስተያየት አለኝ ጋሽ መጅድ ምናምን አለ። ምን አይነት አስተያየት? አባቡሽ ታሪኩ ይነግራቸዋል።
አዲስ የመጣ ስፖርት አለ እስቲ ያሳያችኋል ምናምን አለ። አባቡሽ ታሪኩ ና ግባ ምናምን ተባለ። አዲስ ስፖርት አሳያቸው እስቲ ምናምን እና ልብስ ግለጠው ምናምን ሲባል 3 አንሶላ 2 አልጋ ልብስ ተክልሎ ተጆቡኗል። ምን አክሎ ላበላብ ሆኗል። ከዛ ግለጠው ምናምን አለው። ገለጠው። ተነስቶ የመታው ምት እስካሁን አይረሳኝም። ቀጥታ ከቲቪው ጋር ሁላ ሊያጣብቀው ምን ቀረው? ረግጦ ምንድነው ስፖርት ነው ይላል ጭራሽ። ይሄው አዲሱ ስፖርት ነው አባቡሽ ታሪኩ አላቸው። በቃ ህዝቡ በሳቅ ሆነ። ከዛ እንትናም ተከሰሰ። ማን ነው የእንትና ወንድም ማን ነበር በእናትህ ኳስ የሚጫወት ልጅ የነበረ በእናትህ 5 ያብለው የአይኑ ታፕ ያርጋችሁ። አልጎሪዝሙ ቀጠለ። ታፕ ያ20 ሺህ እስከ ሳይገባ ቀጥል ነብሮ። ይቅርታ። ኧረ ችግር የለም። እሱ ሸንኮራ ይመጣና እንትን ይላል። አድል ሲባል ሸንኮራውን መብላት እሱ። ከዛ በኋላ አንዱ ተነሳና 208 ሸንኮራ ይኸው ማን ተሬቻ ነው መሰለ ተሬቻ ወርቁ ተሬቻ አና ስብሰባ ላይ ቀረበ። 208 ሸንኮራ በልቷል ምናምን ተባለ። አሳስ ደግሞ እኔ ገኛ ፍረስ 208 ማለት በረምና ብሎኩ ልጅ ቁጥር ማለት ነው። በብሎኩ ልጅ ቁጥር አሩ እንዴት ይታ ተጣብቆ አፉ አይኑ ተጣብቆ ደግሞ ያስላጣ እኮ ነው የሚበላው። የሚገርም ነገር የሚልጥለት ማን ነው? እነ እንትና ናቸው። ነብይዴ ማን ነው? አረ ምን ብይዴ እነ ሞክሪያ ምናምን ናቸው። ማን ነው ደግሞ እነስቱሮ አለማየሁ ጥላውን አለማየሁ እነ ሞክሪያ ምናምን ነው የሚልጡለት። እንትና ማለት እነ ይታገሱ። ከእንደገና ደግሞ አንድ ልጅ አለ በእናት ማን ነው? እነሱ እየላጡ ነው እኮ የሚያቀርቡለት። እግሩን እንዲህ ታች አልጋ ላይ ቁጭ ብሎ ነው የሚበላው። ይገርመኛል እስካሁን ሳስበው ራሱ 208 ሸንኮራ በልቶ 40 አልፍጥ ያለ ስናየ ያክ መኪና ነው እንዴ ተባለ እኮ ወዲያው። እነ ኩሻስ እስኪ በእናትህ በጣም ኩሻ ብዙም እኮ ከሱ ጋር እንትን አንልም። አንድ ጊዜ ብቻ ሽንኪ ሲመታው አይቻለሁ እንጂ ብዙም ግንኙነት የለንም ከኩሻ ጋር። እንትና ጋር ደግሞ ስር የሰደደ እንትና ጋር ስር የሰደደ እንትን ነበራችሁ ሽንኪ ጋር። እስኪ ሽንኪ ጋር እስኪ ያለን ግንኙነት እስኪ አሁንም ድረስ ትዋደዳላችሁ ትጠያየቃላችሁና እስኪ አስታውሰን። ሽንኪ አሁን እንደዚህ ሆና ነው እንጂ እሷ እኮ ረምና ጉልቤ ነበረች ታስታውሳለህ? አሁን ለምል እኮ እሱን እኮ ነው አንድ ጊዜ ማንን ነው ነክቶት ነው በቦክስ ብሎ ኩሻን ይሄው የሸንካላ መታ አንበሳ ነው ምናምን አለው። እሸቴ በሻ እንደውም ያንቀር አስታውሳለሁ። ትዝ ይለኛል። በጣም የሚገርም እንትን ነው የመታው እኮ ጆተኒው ላይ ሳጫወት ማየት አቅቶኛል ብሎ አንድ ሲከስ ነበር። መታኝ ነው ብሎ እንደሱ ማለት ገነነው ጠንቋይ ትዝታ የለም። ገነነው ጠንቋይ ገነ እኮ በጣም የሚገርም ነው እኮ። እኔ የሚገርመኝ እኮ 6 ቁጥር እያለ የመጀመሪያ ጊዜ እኮ ማንጎ የገባ ነው እኔና ማርኪስ ዲባባ ነን። ባይገርም አንደኛ ብለን እዚህ አምባበር ጋ ያለው ማለት ነው። አሁን የመጀመሪያ ጊዜ እኛ ገባን ከሰዓት። እኔ የሚገርመኝ ያን ጊዜ እኔና እሱ ብቻ ሆነን ነጭ ጅብ ያየሁት ያን ጊዜ ነው። እንትና አለም ሰገድ አርተጽዮን የሚባል ልጅ እሱ ከእንደገና ደግሞ ማን ነው የሚባል ቅያስ ደግሞ ያስተማረን ማን ነው?
ወይኔ በእናትህ 3 ቁጥር የነበረ ወይ ቅያስ ራሱ እኮ ማን ይችለን ነበር? እኔና ኢሳያስ ከበደን እነሱ ብያባ ተወለል ወደኋላ ሁሌ እንደቆጠሩ ነው ወደኋላ። እኛ 3 ያው 4 ገብተናል። በጣም ነው የሚገርመኝ። ግን አንተ አሁን ሳስበው ባላረኩት ነበር። ለነገሩ ባለፈውም ቀይሻለሁ 45 ዓመት ግን ቱከት እንቁላል በልቼ የእንትናን እስኪ አስታውሰን እስኪ በእናትህ ደሜ ኪያር ደሜ ኪያርማ ምንድን ነው ብሎ እንትና ተስፋዬ ቁሬ ጠፍቶ ይመጣል። ተስፋዬ ቁሬ ጠፍቶ ሄዶ ነበር። ተስፋዬ መንግስቱ ማለት ነው። ቁሬውን ጴንጤ ሆኗል። በርም ያስገባው ወፍሮ እና እሱ ያናግረዋል። ተስፋዬ ቁሬ ተባሮ መጥቶ ሊገባ ነው ወደ አምባ። ደሜ ኪያር እንዴት ነው? ያን ጊዜ ቤተክርስቲያን አዲሳችን ነው አለኛ። ይመቱም ዝም በል፣ ያስታውቁብህም ዝም በል፣ ይረጋግጡም ዝም በል። ያን ጊዜ ቤተክርስቲያን አዲስ ነበረ አለኛ። ምንም እንዳትል እቺ ስጋ ኃላፊ ናት ምናምን ብሎ ልጁን 6 ወር ያሳሰረ ሰው ነው ደሜ ኪያር ማለት እኮ። በጣም ጨካኝ ሰው ነው። አንድ ቀን ሄዶ አልጠየቀውም። እኛ ስንሄድ እፈራለሁ ይላል። እሱን ያሳሰረው ግን እንደዛ ብሎ እንትንስ አካባቢ እስኪ የማትረሳው ነገር ካለ እስኪ በእናትህ ንገረን። እስኪ ያለብናት ምግብ ቤት አካባቢ የማትረሳው ነገር። እስኩል እንኳን ብዙም ታሪክ አለ ብዬ አላስብም። ትምህርት ቤት የሚኖር ግን ከሆነ ትነግረናለህ። ግን ኦጋዴን 5 ያውሎ ከሆነ ምናምን ምግብ ቤት አካባቢ የማትረሳው ነገር እዛው ሲበላ ከሴት እና ጀስት ከወንድ ጋር በተያያዘም ሊሆን ይችላል። ያው አንዳንዶችን አንስታል፣ ቅያሱን ምናምን ነገር ያልከው አንስታል። ግን ከዛ ጋር እስቲ የሚያስቅ ነገር ካለ እስኪ አስታውሰን። ያስቅ ነገር ብዙም የለም። ያው ሲሪየስ ሆነን ስለምንበላ ያው ሴቶችን አናናግርም መቼስ። እኔ እንትና ብቻ ነው የሚገርመኝ፣ ጥላሁን አለማየሁ ስትሮ አሳማ ሲሆን ምን እንደሚያደርግ ታውቃለህ? ኩባያው ውስጥ ሙሉ ምራቁን ይተፋና እንደዚህ ሲያደርግባቸው ሴቶች ዝንብ ምናምን እንደዚህ ሲል ኢሽ እያሉ ይሄዳሉ። 3ቱንም አሳማ 4ም ካለ 4ቱን በልቶ ይሄዳል። ያ ትዝ ይለኛል ከየት እንደመጣለት እንደዚህ አይነት ሲስተም ልማት በውስጥ ልማት ይሰማል። በውስጥ አንድ እንትን መጥቶልኝ ነበር። ምናልባት የቅደም ተከተል ጉዳይ ካልሆነ ወይም ለአንተ ልንገርና አንተ አሬንጅ ታደርገዋለህ። ጥያቄው ምንድን ነው? ናስሮና አበባው ወይም ነብሮ በጣም ገጠመኞች አላቸው፣ ታሪካዊ እና አስቂኝ የሆነ ነገር እና እሱንም እንዲያጫውተን እንዳይዘለው የሚል ነገር ደርሶኛል እና አንተ በምጠይቀው ሰዓት ላይ ይሄንን ጥያቄ ከግምት እንድታስገባ ለማለት ፈልጌ ነው። በጣም ጥሩ እሺ፣ አመሰግናለሁ። ኦኬ፣ ኦጋዴን መንደር በጣም በቃ የምትውልበት አካባቢ አለ ወይም እዛ ሄዶ መዋል ምናምን ነገር ደስ የሚል ምናምን ቦታ? እስኪ እሱን ነገር እስኪ እንትን በለን። እግር ኳስ ነው የሚያዝናና ወይስ ምና ጫካ መሄድ ነው ወይስ ገበያ? እስኪ እኚህን ነገሮች ንገረን። በጣም የሚያዝናናኝ ጅዶ በቢጫ የሚባሉ እርግቦች እነሱን ስበላ ነው። በቃ በጣም ምዝናን ነው የነበረው። እንትና ጋር ሆናችሁ ነው የምትሄዱት? እዚህ ዶሮ እርባታ እኮ በእንትን ነው አይደል ተንሳይ የምትይዙት ማለት ነው። በእንትን ነው የምትመቷቸው? በባላ በካቲተር የሽንት ካቲተሩ አላ እሷ አይበጠስም። ምርጥ ነው። አሸዋ ድንጋይ እዛ ውስጥ ትፈልጋለህ። ኦኬ፣ እነማ ጋር ሆነ ነው? በባሌ ኪሳችሁ ሞልቶ ነው አሩሲ ሜሲ። ኦኬ፣ እነማ ጋር ሆነ ነው የምታድኑት የነበረው? እነዚህ ልበ ቢጫ እርግብ እንዴት ደግሞ እንደሚጣፍጥ እኔ ተንሳይ መልስ ባዬ አረ ብዙ ነን። እኔ አሁን ያው ትንሽ
ስለመረቅ ነው መሰለኝ ለዛ ነው። እስቲ ብዙ ነን በጣም ከእማትረሳው ከጀስት ያው እኛ እናንትኖች ብዙ አንነጋገርም፣ ሴቶች አንነጋገርም እና እስቲ ማትረሳው እንትን ነገር ካለ ከሴቶች ጋር የተጣላህበት ጊዜ ካለ የጸቡን ምክንያትና እንዴት እንደሆነ እስኪ። እዚህ ጋር ልማት አንድ ጥያቄ መጨመር እፈልጋለሁ አንተ ላይ ያነሳው ላይ። እሺ እኔ እንኳን ማስታውሰው ትዝ ካለ ባለፈው ቡጥኛ ስትናገር የነ ቡጥኛ ቡድን ነበረ። እኛ ጋር ደግሞ 5ኛ ብሎክ ህብጽል፣ ነብሮ፣ አኬ፣ ቴካ እነዚህ ባየው እንዲፍራው ከነዛ ጋር በተቃራኒ ነበሩና ይመቷቸው። ኢሳያስ ሽምብርን ለምሳሌ በተደጋጋሚ ይመታት ነበር እና ምን ነበር ምክንያታችሁ ከነሱ ጋር ለመጣላት የሚለውን ወሳኝ ነገር ነው እንዳታልፈው ለማለት ፈልጌ። በጣም ጥሩ። በቃ አሁን ከጠየቀ ጋርም እንትን ብለህ እንዴት ነበር ግንኙነታችሁ ምናምን የሚለውን እንትና ሰፋ አድርገህ ንገረን። ከነሽምብር ጋር በጣም ጠበኛ ነበርን። እኛ የኛ በዛን ሰዓት ኮፍያ ቡድን ብለን የራሳችንን አውጥተን ነበር። በጣም ትዕቢተኛ ስለሆኑ በጣም ነበር እንጠላቸው። አካሄዳቸው ሁላ እንወደው ነበር። ባይገርም አንድ ጊዜ ከታበዝ ቦጋለ ጋር ተደባድቤያለሁ። እንዴ ይውጣልኝ ብለህ አንተ አይረሳኝም። እሸቴ በሻን ያደባደበን ራሱ እብጽልን ደግሞ ከሽምብር ጋር ሁሉ ጊዜ እንደተጣላ ሁሉ እንደደበደባት ነው። ቡጥኛ ሰው ትዕቢተኛ ናት፣ ችግር የለውም እሷ። እኔ ግን ከሷን ከታበዝ ጋር ከነሱ ጋር በጣም እኔ እንጃ እኔ ምን ትዕቢተኛ ስለሆኑ ነው መሰለኝ ቂም ያዝንባቸው አላውቅም። እስካሁን ድረስ ይገርመኛል እኮ አንተ። እና በጣም ጠበኛ ነበርን። በጣም እንዴ ዱላ ይዘን እኮ ነው የምንገባው ምግብ ቤት ስንገባ እነሱን ለመምታት። ኮፍያ ቡድን መጡ ይሉ ነበር። ኮፍያ ቡድን ነበር እኛ እንጂ አሁን ከነሱ ውስጥ የምትወዷት ሴት ነበረች እንዴ? ነበሩ። እኔ ጥያቄ አለ ልማት እዚህ ጋር የሚባለው ምንድን ነበር? ኢሳያስ ማየት አንፈልግም እነሱን። አይመስለኝም ነብሮ። እዚህ ጋር እንግዲህ አሁን ያለፈ ነገራችን ነው። ስቀንም ብናየው ኢሳያስ ለምሳሌ ዝናቧን ይወዳት ነበር ይባላል። እብጽል ኢሳያስ ከበደ፣ ነብሮ ደግሞ እታበዝን ይባል ነበረ። ማን ነው ያ መቀንጅራም ይሁን ባዬ ሀብታማ ስንቄና ማን ሀብታም ነሽ የምትባል ነበር። እና ሀብታም ነሽ ብርሃኑ፣ ህይወት አሰፋ የምትባል ነበረች። ሀብታም ነሽ ብርሃኑ፣ ታበዝ ቦጋለ፣ ዝናቧ ተሾመ፣ መሰረት ሙሉጌታ የነበሩት ጓደኞች በጣም ትዕቢተኛ ውይ ገና ከሩቅ ስናያቸው ነው እኮ መጡ ምንለው ለመምታት ነው እኛ እንጂ ብዙም ያን ጊዜ እኔ እንጃ እኔ ብዙም ደንታ የለኝም። ያን ጊዜ ግን በቃ ትዕቢተኛ ስለሆኑ ነው የምንጠላቸው እንጂ ሌላ ምንም ችግር የለብንም ነበር። አያከብሩንም እኛን። ሌሎቹ ሲያጎበድዱ ጡት ዳቦ አምጡ ሲባሉ አያመጡም። እነሱ ብቻ በዛ ነው የጠመድናቸው። ኦኬ ነብሮ፣ ይሄ ከሴጋ ያለን ፍቅር ወደ በኋላ እንመጣበታለን። የእንትናንም ቅድም የጠየቀን ከእንትና ጋር ያለን ግንኙነት እሱንም እንመጣበታለን ናስሮ ጋር። ከዛ ጋር በተገናኘ ብዙም ለፍቅር ሳንደርስ ወይም ደግሞ ብዙም ጀስት እንትን ሳንል ነው ሳንጎረምስ ነው የሚካኤል ቤተክርስቲያን እንትን የተባለው የተሰራው እና እንግዲህ የሚካኤል ቤተክርስቲያን ልክ የተሰራ ሰሞን እንግዲህ እንትኑን ያው አንተም ታውቀዋለህ። በጣም የሰው ጀስት ባንዴ የሆነ ግልብጥ ብሎ ወደዛ የሚሄድ ምናምን። እስኪ እሱን ጊዜ እስኪ አስታውሰን። አንተስ ኢቨን እንዴት ነበር የተቀበልከው? ያን ጊዜ እምነቱን እንዴት ነበር የተቀበልከው? የሚያስቅ ነገር የምታስታውሰው ከዚህ ከእምነት ጋር በተያዘ የሚያሳዝን ነገር እማትረሳው ወይ አንተ ያሳለፍከው ወይ ደግሞ ኢሚዲየት እንትን እስኪ ያሳለፈው እስኪ ነገር ካለ አስታውሰን። ሲመጣ በጣም ነው የተቀበልኩት። ግን እኔ ያን ጊዜ ያው እምነትም እንትን አንልም። በወቅቱ ወረው እንደሄድኩ ነው መስቀል የተነቀስኩት። መስቀል ተነቅሼ እንደዚህ ሲሄድ ማን ነው
ፎቶ ላይ ያነሳን ያየዋል። ስማ ምንድን ነው የሚያልቅ እሳት ምናምን አለኝ። እንዲያውም አሁን ትንሽ ትታያለች እንጂ ባሳየ እንደ መልቀቅ ብሏል። ትልቅ መስቀል ተነክሼ ፎቶ ላይ ያነሳን አንተ ወደዚሁ ምናምን ብሎ እንዲህ ሲይዘኝ ደም በደም አይሆንም። እንግዲህ አስበው፣ በቆርቆሮ ነው የተነቀስኩት። በቆርቆሮ ነው በሆነ ነገር ብቻ ነው። ምን ሆነ ነው ምናምን አለኝ። አይ ቤተክርስቲያን ስለተሰራ ለእምነቱ ብዬ ነው። ስማ በልብ አታምንም ወይ እከካ ምናምን አይለኝም ጭራሽ። ማን ነው የሚባል ፎቶ የሚያነሳው ማን ነው? አዎ ማን ነው እንትን ላይ የሚያነሳን ማለት ነው። ሚኒስትሪ ሲደርስ ባየልኝ ሰንደቁ እና እኔ አኬ እብፅል መልስ ምናምን ነበርን እና ወደዚህ ሁሉ ምናምን ብሎ ሲለኝ ደም በደም ሆነ። ምን ሆነ ነው አለኝ። አይ ተነቅሼ ነው ምናምን ነው። በልብ አታምንም ወይ ምናምን ያለኝ ትዝ ይለኛል እንጂ በመሰራቱ በጣም አሪፍ ነው። ግን ተሰርቶ ያን ጊዜ ሰው አሳማ አልበላም ሲል እየተቀበልኩ በሱሪ ቁራጭ እየወጣለሁ። እንትንስ ቤት አልሰራችም? ቆይ እንትን ቤት አልሰራም? ጸሎት ቤት አልሰራውም። ምስል እነ በድሉ አዳነ ሲማሩ ብቻ እንሄዳለን። እነኛ አሳማ የሚበሉ ነው ብለው አገለሉን። አንድ ጊዜ ስራ ላይ ሰው ቦታም ስንሄድ እንደዛው አገለሉኝ። 6ኛ ብሎ ፊት ለፊት እኮ የእምነት ትምህርት ቦታ ነበረች። ትዝ ካላችሁ? አዎ አስታወሳችኋት? 6ኛ ብሎ ፊት ለፊት 6ኛ ብሎ እና አለሚት የሚያስተምሩበት ማለት ነው። አሁን ያን ጊዜ እኛን አግልለው አላወጡንም። እነኛ አሳማ የሚበሉ ናቸው ምናምን ብለው አወጡን። በቃ ከዛ በኋላ እዛ ቤተክርስቲያን እሄዳለሁ እንጂ ሌላ ቦታ እንደዚህ አልሳተፍም ብዙም። ኦኬ እንትንስ የሆነ የሚያስነክሰው ምናምን ነገር ሸብረኬ ምናምን ነገር ይዞ ነበር እንዴ? አበባው አንተን እንኳን አይዝም። እሺ ምን እኛን አይደለም እነ መሰረት ሙሉ ጌታ እንያዛቸው። ልማት አቤት ከመሻገሩ በፊት የበድሉ አሩሲን በድሉ አዳነ ብሎ አለፈው እና የበድሉ አሩሲን ነገር በጣም ጥሩ ገጠመኝ ያላቸውና ስለሱ ባህሪ አስመልክቶ አንዳንድ ነገር ቢለን። እባክህ አበባው በእናትህ ኧረ በእናትህ። በድሉ አሩሲ ማለት ዳንሰኛ ነው እኮ። የማይሆነው ነገር የለም። ዳንሰኛው ትራፊክ ነበር የምንለው። ምን አልከኝ? የማይሆነው ነገር የለም አልኩ። ለምሳሌ ማታ የራምቦን ፊልም ካየ ራምቦን መሆን ይፈልጋል። የማዘሪን ደግሞ ካየ ፍቅር እሱም በተመለከተ ነገር አንድ ጊዜ ሊክሮር ቦምብ ይፈነዳል ተብሎ በድሉ አሩሲ የቆፈረው ጉድጓድ አይረሳኝም። ስንት ሜትር ጉድጓድ ቆፍሮ። ምኑ አካባቢ ነው? የቱ አካባቢ? 4ኛ ብሎክ እንዲህ መሄጃው ወደ ኩያር መሄጃ ያለች አይደል? ወደ ኩያር መሄጃ እዛ ተቆፍሮ ይኸው መደበቂያችን ምንድን ነው ምናምን አለው። አይ ሊክሮር ቦምብ እስከ አጋሳን የደበደቡት እንደገና አስደፍነውት ያንን ሁላ ሳይበላ ቁርስ ሳይበላ እኛንን በዚህ በኩባያ በምናምን የሚባል ነገር ይዘንለት እየወጣን እየሰጠነው አግዘን የጨረሰው። በድሉ አሩሲ በጣም የሚገርም ሰው ነው። ሞራላም ነው። ወበዝ ልጅ ነበር በጣም እና ዘርቲውን የምትባል እህት እንዳለችው ታውቃለህ? አላውቅም። እኔ እኮ የሆነ ጊዜ ስታወራልኝ ነው እንትን የሰማሁት እንጂ ራሱ እህት እንዳለው ራሱ ምናምን ነገር አላውቅም ነበር። አለው እህት ነበረችው ዘርቲውን የምትባል